ወንዶቹ እናንተን እንደዛ ሲያመላቅጧችሁ የብልግና ነገር ሲያወሯችሁ ወደዋችሁ ይመስላችኋል። ኖ የሚወድሽ ወንድ የእውነት የሚያፈቅርሽ ወንድ ያከብርሻል። እንደዚህ አይነት አጸያፊ ነገር አይጠይቅሽም። ወንድ ልጅ የእውነት ሲወድ ያከብርሻል፣ ለክብርሽ ይጨነቃል። የብልግና ነገር አይጠይቅሽም። በቪዲዮ ኮል እንደዚህ እናርጋ አይልሽም። ገንዘብ አይጠይቅሽም። ፊውቸር ነው የሚያስበው። የወደፊት የልጆቹ እናት እንድትሆኝ ነው የሚያስበው። ሲወድሽ የእውነት ያከብርሻል፣ ይጠነቀቀልሻል። ልክ እንደ እህቱ ለእህቱ ክብር እንደሚሳሳው ለእህቱ ደህንነት እንደሚጨነቀው ይጨነቅልሻል። የእውነት የወደደሽ ወንድ። እነዚህ ልክስክሶች ናቸው። ገንዘብና ስሜት ነው የሚፈልጉት። የቪዲዮ ኮል ብልግና ነገር ሲያወሯችሁ ብር መቀበያ ስክሪን ሪከርድ ቪዲዮ ሊያደርጓችሁ ነው፣ ሌላ ነገር አይደለም። ጠንካራ ሴት ደግሞ ወንድ ልጅ እንደዚህ አይነት ነገር ሲጠይቃት አቤት እንደምን አይተኸኝ ነው እንደምን አስበኸኝ ነው እንደዚህ አይነት ነገር የምትጠይቀኝ ብላ ነው ማስቆም ያለባት። ይህ እሱን እንዳላጣው ብዬ እኮ ነው። እጭዋ እሱ ከክብርሽ ይበልጣል እንዴ? ከአንቺ ህይወት ይበልጣል እንዴ? ነገ ከሚደርሰው ነገር እንደኔ እየገዛ ባሌን ልጆችን አባት ከሀገር ውጭ ቢሆን እንደዚህ አይነት ነገር አላወራውም። እንደዚህ አይነት ቪዲዮ ኮል እንደዚህ አይነት ነገር አላደርግም ከልጆች አባት ጋር። ነገ የሚፈጠረውን አላውቅም። ስልኩ ቢጠፋበት ሰው እጅ ላይ ቢወድቅስ ድንገት እንትን አድርጉ እሱ እንኳን አያደርገውም ብል እንዴ ኢንተርኔትን አላምንም። ሶሪ እንዴ ምን ሆናችሁ ነው? ማንም ሰው ፊት ራቁታችሁን አትሆኑ። ማንም ሰው ፊት ራሳችሁና የገዛ እኔ የሆቴል ሽንት ቤት ውስጥ ስገባ ካሜራ ያለ ይመስለኛል። እፈራለሁ። እንዴ ተጠንቀቁ ፕሊዝ።